በመካከለኛው ምስራቅ በማንኛውም ሰዓት ሊፈነዳ በሚችል ከፍተኛ የጦርነት ስጋት ውስጥ ትገኛለች። ኢራን የሆርሙዞች መጥን ለመክፈትና የኒኩሌር ድርድሩን ለማዘግየት ያቀረበችው ድንገተኛ ጥያቄ ስልታዊ ማፈግፈግ ወይስ የአሜሪካን ከፍተኛ ጫና የመቋቋም የመጨረሻ ሙከራ? በሌላ በኩል በሊባኖስ በኩል ያለው የተኩስ አቁም ስምምነት እየፈረሰ ነው። የኔታንያሁ የሙስና ክስ ምስክርነት በድንገት ተቋርጧል። ሩሲያ በዚህ ቀውስ ውስጥ ያላት ሚና ምንድነው? ዓለም አቀፍ የነዳጅ ገበያስ ምን ይጠብቀዋል? ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ከቴህራን እስከ ዋሽንግተን ከቤሩት እስከ ሞስኮ ያሉትን ትኩስ ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በመካከለኛው ምስራቅ ለወራት የቀጠለው ወታደራዊ ውጥረት ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ኢራን የሆርሙዞች መጥን ለመክፈትና የኒኩሌር ድርድሩን ለጊዜው አቆይቶ ሰላም ለማውረድ ያቀረበችው ጥያቄ በአገሪቱ ላይ የተጣለው የባህር ላይ እገዳ ከፍተኛ የኢኮኖሚና የፖለቲካ ጫና እየፈጠረባት መሆኑን የሚያሳይ ግልጽ ምልክት ነው። የሆርሙዞች መጥ በዓለም አቀፍ የነዳጅ ንግድ ላይ ያለውን ቁልፍ ሚና ከግምት በማስገባት ኢራን ይህንን የንግድ መስመር እንደ መደራደሪያ ካርድ በመጠቀም የኢኮኖሚ ማነቆውን ለማላላት እየሞከረች ሲሆን፣ በሌላ በኩል ደግሞ እጅግ አከራካሪ የሆነውን የዩራኒየም ማበልጸግ ጉዳይ የሌላ ጊዜ ማስተላለፏ አሁን ካለችበት አስቸጋሪ ወታደራዊ ሁኔታ ለመውጣት የወሰደችው ስልታዊ ማፈግፈግ ተደርጎ ሊወሰድ ይችላል። በተቃራኒው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የያዙት ጽኑ አቋም የዲፕሎማሲውን ሂደት ውስብስብ ያደርገዋል። ትራምፕ ኢራን በውስጥ ግፊት የምትፈርስበት ጊዜ ተቃርቧል በሚል እምነት የባህር ላይ እገዳው እንዲቀጥል መፈለጋቸው ዋሽንግተን አሁን ያለውን የኃይል ሚዛን በመጠቀም ከኢራን ከፍተኛ ስምምነት የመቀበል ፍላጎት እንዳላት ያሳያል። ሆኖም ይህ የከፍተኛ ጫና ስልት ኢራንን ወደ ተስፋ መቁረጥ እርምጃ በመግፋት ቀውሱን ወደ ከፋ ደረጃ ሊያሸጋግረው የሚችልበት ስጋት አለ። በተለይም የኢራን የውጭ ጉዳይ ሚኒስተር በፓኪስታን በኦማንና አሁን ደግሞ በሩሲያ እያደረጉት ያለው ዲፕሎማሲያዊ ሽርጉድ ኢራን ከአሜሪካ ጫና ለማምለጥ የዓለም አቀፍ ድጋፍ ለማሰባሰብና አማራጭ ኃይል አሰላለፎችን ለመፍጠር የጣረች መሆኑን ያመላክታል። በአጠቃላይ አሁን ያለው ሁኔታ በዲፕሎማሲያዊ መፍትሄና በወታደራዊ ግጭት መካከል ያለ ቀጭን መስመር ላይ ይገኛል። የዋይት ሃውስ የሁኔታዎች መገምገሚያ ክፍል ሲቹዌሽን ሩም ስብሰባ ውጤት በቀጣዮቹ ቀናት የዓለም የነዳጅ ገበያና የመካከለኛው ምስራቅ ደህንነትን የሚከተሉትን አቅጣጫ የሚወስን ይሆናል። ኢራን ያቀረበችው መጀመሪያ ጦርነቱ ይቁም፣ የኒኩሌር ጉዳይ ይቆይ የሚለው ሐሳብ ለጊዜው የሰላም በር ሊከፍት ቢችልም አሜሪካ የኢራንን የኒኩሌር አቅም ሳይገታ እገዳውን ለማንሳት ፈቃደኛ ለመሆኗ ድርድሩን እጅግ ፈታኝ ያደርገዋል። ይህ ማለት በቀጣዮቹ ጥቂት ቀናት የሚደረጉት ንግግሮች ወይ ቀጠናዊ ሰላም ያመጣሉ ወይ ደግሞ ፕሬዝዳንት ትራምፕ እንደተነበዩት የኢራን መንግስት በውስጥና በውጭ ጫና ከፍተኛ ቀውስ ውስጥ የሚገባበትን ሁኔታ ይፈጥራል። በመካከለኛው ምስራቅ እየተባባሰ የመጣ የጂኦፖለቲካዊ ቀውስ አሁን ላይ ወሳኝ ምዕራፍ ላይ የደረሰ ይመስላል። በተለይም የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በፓኪስታን በኦማንና አሁን ደግሞ በሩሲያ እያደረጉት ያለው ዲፕሎማሲያዊ ጉብኝት ቀጠናው ወደ ከፋ ጦርነት እንዳያመራ የሚደረግ የመጨረሻ ጥረት ተደርጎ ሊወሰድ ይችላል። ኢራን በፓኪስታን በኩል ለአሜሪካ ያስተላለፈችው ደብዳቤ የኒውክሌር ፕሮግራሟና የሆርሙዝ የባህር መስመር በተመለከተ ያላትን የማይደራደሩባቸውን ቀይ መስመሮች በግልጽ ያስቀመጠ ቢሆንም በሌላ በኩል ደግሞ የሆርሙዝ ሰርጥን በድጋሚ ለመክፈት ፍላጎት ማሳየቷና የኒውክሌር ድርድሩን ለጊዜው ለማዘግየት ማቀዷ ቴህራን ከከባድ ወታደራዊ ግጭት ይልቅ ለጊዜው የኢኮኖሚና የፖለቲካዊ ትንፋሽ የምታገኝበት አማራጭ የፈለገች መሆኑን ያሳያል። ሆኖም ይህ የኢራን ስልታዊ ማፈግፈግ ወይም ዲፕሎማሲያዊ ጥያቄ በእስራኤል በኩል ምን አይነት ምላሽ እንደሚያገኝ አሁንም ግልጽ አይደለም። በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስና በኢራን ግንባር ለገጠሟቸው ተግዳሮቶች ተጠያቂዎችን በመፈለግ ላይ መሆናቸው ሲነገር፣ ይህ ውጥረት በማንኛውም ሰዓት ወደ ወታደራዊ እርምጃ ሊቀየር የሚችልበት እድል ሰፊ ነው። በተመሳሳይ ሰዓት የሩሲያ ሚና በዚህ ቀውስ ውስጥ ጎልቶ እየወጣ ነው። አራግቺ ከፕሬዝዳንት ፑቲን ጋር ለመነጋገር ወደ ሞስኮ ማቅናታቸው ኢራን ከምዕራባውያን ግፊት ለመከላከል የሞስኮን ወታደራዊና ፖለቲካዊ ድጋፍ አጥብቃ እንደምትፈልግ ማሳያ ነው። ይህ እንቅስቃሴ ከሩሲያ ዩክሬን ጦርነትና በኤዥያ ፓሲፊክ ቀጠና እየጨመረ ከመጣው የጦር መሳሪያ ሽያጭ ጋር ተዳምሮ ዓለም አቀፋዊ የኃይል ሚዛን በከፍተኛ ሁኔታ እየተናወጠ መሆኑን ያመላክታል። የሳውዲ አረቢያ፣ የኳታርና የኦማን ዲፕሎማሲያዊ ጥረቶችም ዓላማቸው የዓለም የነዳጅ ንግድ የደም ስር የሆነውን የሆርሙዝ ሰርጥ እንዳይዘጋና ቀጠናው ወደማይወጣበት ትርምስ እንዳይገባ ለመከላከል ቢሆንም የእስራኤልና የኢራን ቀጥተኛ ፍጥጫ ግን አሁንም እንደ ትልቅ ስጋት ቀጥሏል። በአጠቃላይ አሁን ያለው ሁኔታ የዲፕሎማሲያዊ ድርድርና የወታደራዊ ዝግጅት ድብልቅ ሲሆን የኢራን የሞስኮ ጉብኝት ውጤትና የአሜሪካ ቀጣይ እርምጃ
በቀጠናው የረጅም ጊዜ ሰላም ወይም ሰፊ ጦርነት መኖር ላይ ወሳኝ ሚና ይጫወታሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊሰጡት የነበረው የሙስና ክስ ምስክርነት በደህንነት ስጋት ምክንያት በድንገት መቋረጡና በሊባኖስ በኩል ያለው የተኩስ አቁም ስምምነት ወደ መፍረስ ደረጃ መቃረቡ በመካከለኛው ምስራቅ ያለውን ፖለቲካዊና ወታደራዊ ውጥረት አዲስ ምዕራፍ ላይ አድርሶታል። ጠቅላይ ሚኒስትር በጉቦ በማጭበርበርና እምነት በማጉደል ወንጀሎች ለዓመታት ሲያጋጥማቸው የቆየው የፍርድ ሂደት በጦርነት ምክንያት ተደጋጋሚ መስተጓጉል ሲገጥመው የቆየ ቢሆንም ዛሬ ምስክርነቱ ሊጀመር ጥቂት ደቂቃዎች ሲቀሩት በጠበቃቸው አማካኝነት የቀረበው የደህንነት ጥያቄ ጉዳዩን ይበልጥ አወዛጋቢ አድርጎታል። ይህ መዘግየት በቤንያሚን ኔታንያሁ በሀገር ውስጥ ካለባቸው የሕግ ጫና ይልቅ ለወቅታዊ ሁኔታ ቅድሚያ እንዲሰጡ ቢረዳቸውም በሌላ በኩል የተቃዋሚዎቻቸውና የሕግ ተሟጋቾቻቸውን ትችት ሊያባብስ እንደሚችል ይገመታል። በሌላ በኩል ከሊባኖስ ጋር የተደረሰው የተኩስ አቁም ስምምነት በተግባር ላይ መዋል በጀመረበት ጥቂት ቀናት ውስጥ ከፍተኛ ስጋት ውስጥ ወድቋል። ሂዝቦላ እስራኤል ስምምነቱን ለራሷ ወታደራዊ የበላይነት ብቻ እየተጠቀመችበት ነው በሚል አንድ ወገን ብቻ የሚጠቀምበት ዝምታ አልቀበልም የሚል ጠንካራ ማስጠንቀቂያ ሰጥቷል። እስራኤል በስምምነቱ መሰረት ስጋት ነው ብላ ባመነችበት በማንኛውም ጊዜ ጥቃት የመሰንዘር መብት እንዳላት ብትገልጽም ሂዝቦላ ግን ይህንን እንደ ሉዓላዊነት መደፈርና ተከታታይ ጥቃት ነው የሚቆጥረው ተብሏል። በቅርብ ቀናት ውስጥ ሂዝቦላ በደቡባዊ ሊባኖስና በሰሜናዊ እስራኤል ላይ የከፈተው ጥቃት እንዲሁም ለሰሜን እስራኤል ነዋሪዎች አስተላለፈው የዛቻ መልእክት የቀጠናው ጦርነት ዳግም የማንሰራራት እድሉ ሰፊ መሆኑን ያመላክታል። በአጠቃላይ ኔታንያሁ በሀገር ውስጥ ካለባቸው የሕግ ተጠያቂነትና በድንበር በኩል ከሚባባስ ወታደራዊ ፍጥጫ ጋር በተያያዘ እስራኤል በአንድ ጊዜ ሁለት ትልልቅ ፈተናዎች ውስጥ ትገኛለች። በእስራኤልና በሊባኖስ ድንበር ላይ የነበረው አንጻራዊ የተኩስ አቁም ስምምነት በሂዝቦላ ተደጋጋሚ ጥቃቶች ምክንያት የመፍረስ አደጋ ተጋርጦበታል። በሰሜናዊ እስራኤል የሚሰማው የሮኬት ማስጠንቀቂያ ደወልና በደቡብ ሊባኖስ የሚገደሉ ወታደሮች ቁጥር መጨመር ግጭቱ ዳግም ወደ ሰፊ ጦርነት ሊያመራ እንደሚችል ፍንጭ የሚሰጥ ነው። በተለይም እስራኤል ከሊባኖስ ጋር የሚደረገውን ውጊያና በጋዛ ያለውን የጸጥታ ሁኔታ በአንድ ላይ ለማስኬድ በምታደርገው ጥረት ውስጥ የውስጥ አንድነቷን ለማጠናከር ጠቅላይ ሚኒስትር ኔታንያሁ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጉትን ግንኙነት የፖለቲካዊ ትርጉሙ ከፍተኛ ነው። በተመሳሳይ ሰዓት የእስራኤል መከላከያ ሰራዊት ከሁለት ዓመታት በፊት በኪቡትዝ ኦሊት ላይ የተፈጸመውን ጥቃት በተመለከተ ይፋ ያደረገው የምርመራ ሪፖርት በሀገሪቱ የደህንነት መዋቅር ላይ የነበረውን ክፍተትና የደረሰውን ሰብአዊ ጥፋት በዝርዝር የሚያሳይ ነው። ይህ ሪፖርት በአንድ በኩል ለሟቾች ቤተሰቦች ምላሽ ለመስጠት የታለመ ቢሆንም በሌላ በኩል ግን በወቅቱ የነበረውን ወታደራዊ ውድቀት በማጋለጡ በእስራኤል መንግስትና በደህንነት ተቋሙ ላይ ያለውን የህዝብ አመኔታ ሊሸረሽር ይችላል። በአጠቃላይ ሲታይ አካባቢው በኢራን የባህር ላይ ተጽዕኖ፣ በሊባኖስ በኩል ባለው የተኩስ አቁም መፍረስና በጋዛ ጦርነት ጠባሳዎች መሃሉን እጅግ ውስብስብና በማንኛውም ሰዓት ሊፈነዳ የሚችል ከፍተኛ የጸጥታ ቀውስ ውስጥ ይገኛል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።